እምቢ ብሎን የለ እንዴ? ጽድቅ መንፈሳዊ ጸሎቶች እምቢ ብለውን የለ እንዴ? እየታገልን አይደለም እንዴ? ለጽድቅ የሚመቹ መንገዶች ላይ ስንቆም አቤት ፈተናው! አንዳንዱ በቃ መጸለይ ሲጀምር ሰዓቱን ጊዜውን ያጠፋበታል። መጸለይ ሲጀምር ውጊያውን ያበዛበታል። ከቤት ውጊያ፣ ከልጆች ውጊያ፣ ከቤተሰብ ውጊያ። ይሄ ጸሎት ሲጀምር ነው የሁሉ መከራ የመጣብኝ ትልና ትተኛዋለሽ። በቃ ለጥስትይ እዛው ድሪቶውን እየጨመረ ይመጣል። በኋላ ውጣ አትውጣ ያው በቃ ፕሮግራም አለ ሲባል ብቻ መቁጠሪያውንም የረሳሽው ታነሺዋለሽ። ፕሮግራም አለ ሲባል ጉባኤ አለ ሲባል ያ ጋንጩሬ ይወጣ ይሆን ዘንድሮ ትያለሽ። እሱ ተኝቶ እኮ ነው አብሮ የከረመው። እና የጽድቅ መንፈስና ኃይልን ለማወቅና ለመያዝ በምናደርገው ትግል ውስጥ ነው ጠላቶቻችንን ወደ ሲኦል እንዲገቡ ከሚደረግ ትግል ውስጥ ዋናው ክፍል በሁለተኛ ደረጃ ጽድቅ ነው። የጽድቅ መንፈስ የመጀመሪያው ከአፍህ የተነሳ ትጸድቃለህ፣ ከአፍህም የተነሳ ምን ትላለህ ይላል? ትኮነናለህ። እቺ ፀሐይዋ ከአፍህ የተነሳ ትጸድቃለህ፣ ከአፍህም የተነሳ ትኮነናለህ። አንደበቶቻችን ላይ ነው ደግሞ በጣም ክፉ መንፈስ ከሚሰራ ስራዎች ውስጥ ዋናው ክፍል አንደበትህ ላይ ነው። አንደበት ላይ በጎ ድምጾች እንዳይወጡ ያደርጋል። አንደበት ላይ በጎ አነጋገሮች እንዳይከሰቱ ያደርጋል። አንደበት ላይ መልካም የሆኑ ድምጾች፣ ተስፋ የሆኑ ድምጾች እንዳይወጡ ያደርጋል። ይሄ መሪዎችንም ሁሉ የሚጨምር ነው። የበጎነት መንፈስ ከእግዚአብሔር ክብር ጋር እንዳይገለጥ ያደርጋል። እዛ ላይ የራሱ የሆኑትን የጥፋት ቋንቋዎች እንድንናገር ይፈልጋል። አንዳንድ ጊዜ ደግሞ በመልካም ነገር ውስጥም የጥፋት ድምፆችን እናስተላልፋለን። ያልሆኑ የውሸት ተስፋዎች በምንሰጥበት ጊዜ ያ የውሸት ተስፋ ውሸት ነው፣ ግን በዛ ውሸት ውስጥ እድሜህ ግማሹ ያልቃል። የውሸት ተስፋዎች በብዛት በውሸት ተስፋዎች ውስጥ ብዙዎች አሁን በቃ በቅርብ ጊዜ ይሰጣችኋል መኖሪያ ፈቃድ፣ ትጠብቃለህ እያማጥክም እየኖር በቃ እየታገልክም ትጠብቃለህ። የውሸት ተስፋ ይሰጡሃል። ይሰጡህና በኋላ ላይ ደግሞ አይ ይላሉ። አይሆንም ይላሉ። ተስፋ የሚያስቆርጡ ነገሮች ላይ በመጀመሪያ ደረጃ በተስፋው በኩል ሕይወትህ እንዲደክም ያደርጉታል። ከዛ ቀጥሎ ደግሞ የማያደርጉትን እናደርግልሃለን ብለው ሞራልህን ያደክሙሃል። ስለዚህ እንዲህ አይነቶቹ ከአንደበቶቻቸው ፕሮግራም ውስጥ በመልካም በሚመስል ነገር ላይ አኗኗርህንና ያንተን የልብ ትርታ ይፈትናሉ። የዚህ ጊዜ በቃ ትበሳጫለህ፣ ትናደዳለህ፣ ተስፋዬውን አልሆነም ትልና ወዲያው አመለኛ ትሆናለህ። ሴቷም ወንዱም ቀለል ያሉ ሱሶች ውስጥ እንገባለን። ችግርን ለመርሳት መጠጡንም ሲጋራውንም ወጣቱ ድራጉንም ይጀምራል። እንዲህ እያለ ምን ላድርግ ደበረኝ እኮ ምናምን ትላለህ። ከዛ የድብርት መድኃኒት አሽሽ ትወጋለህ ማለት ነው። ከዚህ ሂደት ውስጥ ክፉ ቀስ በቀስ በአንድ ጊዜ አያጠቃም፣ በዘዴ ነው የማጥፋት ችሎታው። ስለዚህ ጽድቅ በማድረግ ተስፋ ውስጥ የምንኖርበትን ኃይል እንድናገኝ በእግዚአብሔር መለኮታዊ ብርሃን ውስጥ የሚያድሩ ሰዎች በቅንነት የሚሄዱ ጽድቅን የሚያደርጉ። ሶስተኛ በልቡ እውነትን የሚናገር። ዛሬ በልብ የሚናገር አለ ካለ ጎበዞች ናቸው። እንኳን በልብ በአፋችንም እንኳ በጎ ነገር አንናገርም፣ እንኳን በልብ። አሁን ፕሮግራም ስንጀምር ልብ ውስጥ ነኝ ያለሁት ነው የሚለው ጠላታችን። ልብ ውስጥ ውስጠኛው ክፍል ውስጥ ነው ያለው፣ እዛ ውስጥ ነው ያለው። በልቡ እውነትን የሚናገር በልቡ ነው፣ በቃሉ አላለም፣ በአፉም አላለም። መሀል ሰውነት ውስጥ ባለው ክፍል ላይ ነው ያተኮረው። በልቡ እውነትን የሚናገር። በቃ ይሄ
በማደሪያው ድንኳን ያድራል።